መንግስት በሕገ መንግስቱ ውስጥ መሻሻል ያለባቸው በርካታ አንቀጾች እንዳሉ ገልጸዋል። የሩሲያ ቅጥረኞች ተዋጊ ቡድን በማሊ ያላቸውን ተልዕኮ አጠናቆ ሊወጡ መሆኑን ተገለጸ። በእንግሊዝ በሕገወጥ ስራ ላይ የተሰማሩ ስደተኞች ለእስራት መዳረጋቸው ተገለጸ። ሰላም ጤና ይስጥልን የተከበራችሁ ወደ አድማጮቻችን ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ፎሎ እንድታደርጉልኝ በአክብሮት እየጠየቁ ወደ ዜና አምራችኋለሁ። አብራችሁን ቆዩ። ሰራት ጦርነት ዘመቻ ዛሬ በባይነ ማረብ ተጀምሯል። በብዙ ሺዎች የሚቆጠሩ ተመልካቾች በተከታተሉት ውይይት ላይ የሀገሪቱ የተለየ አቋም ያላቸው ፖለቲከኞችና ትጥቅ ትግል ላይ ያሉ ኃይሎች ተሳትፎበታል። በአማራ ክልል የሚንቀሳቀስ የፋኖ ኃይሎችን በመወከል ዘመነ ካሴ ንግግር አድርጓል። አብረን እንከታተለው። አብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዝርፊያና የዘር ፍጅት መዋቅር ነው። የአማራ ሕዝብ መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ የሚረዳ ሕዝብ ነው። በዚህ መንግስትነትን በሚያከዝብ ላይ ጊዜና ሁኔታ ተገጣጥሞለት የመንግስት መሪ የሆነው አብይ አህመድ ግን መንግስታዊ ስልጣንን ህዝብን በዘሩ ለመግደልና ለማፈናቀል የዘር ፍጅትን መፈጸሚያነት አዋለው። ተንበርከኩልኝና እኔ ልግዛችሁ ማለት የየትኛውም አምባገነን ባህሪ ነው። የአብይ የሚለየው ልግደላችሁና ሙቱልኝ፣ ይህንንም ሳደርግ ዝም ብላችሁ ተገደሉልኝ፣ በዘር መርጨስ ፈጃችሁማ ትከላከሉኝ ብሎ መነሳቱ ነው። የአማራ ህዝብ ደግሞ አንተ ገዳይ እኛ ሟች አንሆንም ብሎ ብረቱን አንስቷል። ይህ የመጨረሻ ውሳኔ ነው። ከዚያ በፊት ህዝባችን የደም መፋሰስ ሳይመጣ የአብይ አህመድ አገዛዝ የአማራ ህዝብ ላይ የሚያደርሰው በደልና መፈናቀል፣ ጥቃትና ክፋት እንዲያቆም በሁሉም የክልሉ ዋና ዋና ከተሞች በሰልፍ ጠይቋል። በወቅቱ ህዝቡ በሰላማዊ ሰልፍ ጭምር አትግደሉኝና አታፈናቅሉኝ ብሎ ሲማጸን ራሱ አብይ የሰጠው መልስ እናንተ ጩኸታሞች የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃህን ብቻ ሳይሆን ቀበቶህንም አስፈትቻን በረክካለሁ ብሎ ዘመተ። ቁጭ ብለን አንሞትም ያለ ትውልድ ይህ ሰውዬና ምስለኔዎቹ እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ወዳጆቻችን እንዲያስታውሱት፣ ጠላት ደግሞ እንዲገባው መግለጽ የሚያስፈልገኝ አንድ ነገር አለ። የአማራ ህዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ ሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ፣ የኦሮሞ ወይም የቤኒሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የሻርሊ ሐሰን ተላላፊያዊ መዋቅርና ስራ ነው። መንግስት በሕገ መንግስቱ ውስጥ መሻሻል ያለባቸው በርካታ አንቀጾች እንዳሉ ገለጸ። መንግስት በሕገ መንግስቱ ውስጥ መሻሻል ያለባቸው በርካታ አንቀጾች እንዳሉና እንደሚያምን ለሀገራዊ ምክክር ኮሚሽን ባስገባው ባለ 3 ገጽ መነሻ ሐሳብ ላይ መጥቆሙን ሪፖርተር አስነብበዋል። መንግስት አንቀጾችን በሰፊ ውይይትና በክርክርና በሙሉ መግባባት መሻሻል እንዳለባቸው በሰነድ ላይ መጥቆሙን ዘገባ ጠቅሷል። ይህም ሕገ መንግስታዊነትን ያልታየበትን እስካሁን በተግባር ላይ ያልተፈተኑ መሆኑን የጠቀሰው የሕገ መንግስት ሰነድ ሕገ መንግስትነትን ማሻሻል አንዳንድ ችግሮችን ሊያስከትል እንደሚችል ገልጠዋል። ከዚህ አንጻር የሕገ መንግስት ማሻሻል መደረጉን አዲስ ሕገ መንግስትን ማስተዋወቅ ተደርጎ ሊቆጠር እንደሚችል በማለት መንግስት በሰነዱ ላይ ያለውን ስጋቱን አስፍረዋል። የሩሲያ ቅጥረኞች ተዋጊ ቡድን ቫግነር በማሊ ያለውን ተልዕኮ አጠናቆ ከሀገሪቷ ሊወጣ መሆኑን አስታወቀ። ቫግነር በምዕራባዊቷ በአፍሪካዊቷ ማሊ ከአውሮፓውያን 2021 ጀምሮ ከሀገሪቷ መከላከያ ሰራዊት ጎን በመጣመር ጽንፈኞችን ለዓመታት ሲዋጋ ቆይተዋል። ቫግነር ከማሊ ህዝብ ጎን በመሆን ሽብርተኝነትን ተዋግቶ በዚህም ነዋሪዎችን ለዓመታት ሲያሸብር የነበሩ በሺዎች የሚቆጠሩ ታጣቂዎችና አዛዦችን ገድያለሁ ሲል በቴሌግራም ገጹ ላይ አስታውቋል። ቫግነር ከሀገሪቷ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በሀገሪቷ መካከል ከሚገኙ ትልቅ የጦር ስፍራዎችን መውጣታቸውን የሚገልጽ ዘገባዎች እየወጡ ባሉበት ወቅት ነው። ማሊ ለ10 ዓመታት ከእስላማዊ ታጣቂዎች ጋር ስትታገል ቆይታለች።
የሀገሪቷን መንግስት ይህን የጸጥታ ችግር ለመቋቋም ተስኖት የሚል ክሶች ከቀረቡ በኋላ ወታደራዊ ኃይሎች ከጥቂት ዓመታት በፊት ስልጣኑን ተቆጣጥረዋል። የሀገሪቷን መንግስት ለማገዝ በመጀመሪያ ተሰማርቶ የነበረው የፈረንሳይ ጦር በአውሮፓውያኑ 22 ሀገሪቷን ለቆ ወጥተዋል። ከጥቂት ዓመታት በፊት ወታደሮቹ ስልጣንን የተቆጣጠሩባቸው ማሊና ኒጀርና ቡርኪና ፋሶ ከቀድሞ ቀኝ ገዢያቸው ፈረንሳይ ጋር ያላቸው ግንኙነት በመቋረጡ ከሩሲያ ጋር ቅርበትን ፈጥረዋል። ስልጣን በኃይል የተቆጣጠሩ ወታደራዊ ኃይሎች አማጽያንን ለመወቀት ከሩሲያ ቅጥረኞች ቡድን ጋር በቫግነር አብሮ እየሰሩ ይገኛሉ። በምላሹ ታጣቂዎች ስትራቴጂክና ጠቀሜታ ያላቸው የተፈጥሮ ሀብቶችን ያገኛሉ ተብሎ ይጠበቃል። በእንግሊዝ በህገወጥ ስራ ላይ የተሰማሩ ሰዎች እጅግ መብዛታቸው ተገለጸ። በዩናይትድ ኪንግደም ፖሊስ ህጋዊ ሰነድ የሌላቸው ስደተኞች የሚበዙበትና ቁጥራቸው ኢላማ መደረጉን ተከትሎ በህገወጥ ስራ ላይ የተሰማሩ ሰዎች እጅግ መብዛታቸውን ለእስራት መዳረጋቸው መንግስት አስታውቋል። ባለፈው ዓመት ብቻ በዩኬ የሚገኙ ተቋማት ፖሊስ ባካሄደው ዘመቻ የኢሚግሬሽን ባለስልጣናት ከ6400 በላይ ሰዎች መታሰራቸውን የአገሪቱ ጉዳይ መስሪያ ቤቱ ያወጣው መረጃ አመልክተዋል። ይህ ቁጥር ከቀድሞ ዓመት ጋር ሲነጻጸር 51 በመቶ በላይ እንደሚልቅ መስሪያ ቤቱ ባወጣው መረጃ አመልክተዋል። ሆኖም ከነዚህ እስረኞች ውስጥ ምናልባቸው ወደ ክስና ወደ ፍርድ ቤት ወይም ወደ ሀገራቸው እንደሚባረሩ የተባለ ነገር የለም። የኢሚግሬሽን ህግ አስፈጻሚ የሀገሪቱ የኢሚግሬሽን ስርዓትን የሚጥስና ተገላጭ የሆኑ ሰዎችን የሚቀዘብዙ አካላትን ለመከላከል ስራዎችን እየሰሩ መሆኑን ተናግረዋል። ባለስልጣናቱም ህገወጥ የስራ ሁኔታ ለማየት ከ9,000 በላይ ተቋማትን የጎበኙ ሲሆን ከነዚህ መካከል ምግብና ቤቶችን፣ የጥፍር ሳሎንና የግንባታ ስፍራዎች ይገኙበታል ብለዋል። እንዲህ ያለ ተቋማት በአብዛኛው የስደተኞች ምቹ ባልሆነና በህገወጥ የስራ ሰዓትና በዝቅተኛ ክፍያ እንደሚያሰሩ ተረጋግጧል ተብለዋል።